በ$10 ለአንድ ቀን መኖር ይቻላል ኢትዮጵያ ውስጥ። የዛሬ ቪዲዮ ሀሳብ እንግዲህ መኪና ውስጥ ነው የጀመርነው። በ$10 ለአንድ ቀን መኖር ይቻላል ኢትዮጵያ ውስጥ። እንግዲህ አሁን ባለው ምንዛሬ ወደ 160 ብር በሉት፣ ወደ 160 ብር 1600 ነው የሚሆነው አይደል? $10 ሲሆን በ1600 እንዴት መኖር ይቻላል የሚለውን ላሳያችሁ ብዬ አሰብኩኝ። የኑሮ ውድነቱንም እንድታዩ። ኑሮ በጣም ውድ ነው። አንዳንድ ነገሮች የበለጠ ውድ ናቸው። እውነት ለመናገር አሁን በየቀኑ የሚበላ ዳቦ፣ እንቁላል፣ ወተት ቆንጆ ነው ዋጋው። ከአሜሪካም ከእንግሊዝም ጋር ሳነጻጽረው እንደውም ርካሽ ነው በጣም። ምርጥ ምን የመሳሰለ ዳቦ በ10 ብር፣ የ10 ብር ባለ 10 ብር ባለ 20 ብር የሚባል አለ። እነሱን ስትገዙ ኮንቨርት ስታረጉት አሜሪካና እንግሊዝ በምትገዙበት በጣም ርካሽ ነው የሚሆነው። ለምን የዛሬ ውላችን ታዲያ ከቁርስ ጀምሮ ቁርስ፣ ምሳ፣ መሀል ላይ የሚበሉ ስናኮችን ጨምሮ እስቲ ምን ያህል ብር ያስወጣል የሚለውን ላሳያችሁ ብዬ አሰብኩኝ። እሺ ቁርሴን ኦሬዲ በልቼ አሁን ያው ጉዞ ላይ ነን ያለነው። ቁርሳችንን በልተናል። ምርጥ ዳቦ፣ ፍሬሽ ዳቦ ጠዋት ሄደን ገዝተን እኛ ሰፈር ያለ ዳቦ ቤት አለ። ባለ 10 እንደነገርኳችሁ ለሁሉም ለቤተሰብ እንዲሆን ጭምር የ60 ብር ነው የገዛ ነው 6 ዳቦ። ከዛ እዛ ደግሞ እንትን የሚሸጣሉ ፓስቲ። እኔ ፓስቲ ነው የምለው፣ ፓስቲ ወይ ጮርናቄ። እዚህ እውነተኛ ስሙ ግን ቆቆር ነው ያለው። ቆቆር አለ። ደስ አይልም? ከቆቆር ይልቅ ጮርናቄ ደስ አይልም? እንደ ቆሮቆር ይመስላል። እሱን እንደዛ ገዝተን ቁርሳችንን እንቁላል ሱፐር ማርኬት ከሄዳችሁ ባለፈው ተታልዬ ነበር። ሱፐር ማርኬት 30 ብር ነው የሚሸጠው እንቁላል። አንድ እንቁላል 30 ብር። ይሄ ሱፐር ማርኬቱ መጀመሪያ ያለበት 20 ብር ሱቅ 20 ብር ነው የሚሸጠው። 30 ብር አይኔ ያየ ትሬው ይሄ 30 እንቁላል የሚይዘውን 900 ብር የገዛሁት። ከዛ ታች ሱቅ 20 ብር ነው የሚሸጠው። ስለዚህ የምትገዙበት ቦታ በጣም የ10 ብር ልዩነት በአንድ እንቁላል። ማመን ያቃተኝ በእውነት። ሴትዮዋን ሄጄ ሁላ ምን ሆነሽ ነው ግን ታች ደሽ በ20 ብር ግዢ አትለኝም? አስበሽዋል? ለምን ትለኛለሽ? እሷ ባለ ሱቋ ምንም ቢሆን በሚስጥር ራሱ እንዲጆሮ ላይ መታ ታች በ20 ብር ነው የሚሸጠው ብትለኝ ምን ነበረበት? ናኑ እሱ 20 ብር እንቁላል። ስለዚህ እንቁላል በዳቦ ቁርሳችንን በልተን ሻያችንን ጠጥተን የመጣውን ሂሳብ እዚህ ጋር እያስገባው አሳያችኋለሁ፣ ነግራችኋለሁ። መጀመሪያ ጠዋት ተነስተን እኛ ሰፈር ያለ ዳቦ ቤት ነው የሄድነው። ሁሉ ጊዜ ፍሬሽ ዳቦ ቀኑ ሙሉ ነው የሚጋግሩት፣ ግን በተለይ ጠዋት የበለጠ ፍሬሽ ስለሆነ ሳምቡሳቸው አንደኛ ነው። እውነቴን ነው የምላችሁ። በየቀኑ ቢያንስ 2 ሳምቡሳ እየበላው ነው ያለሁትኝ። አንድ ሳምቡሳ ወደ 25 ብር ነው የሚሸጠው። ሌላ የገዛነው ደግሞ ጮርናቄ ነው። ጮርናቄ ካልተሳሳትኩኝ 50 ብር ነው አንዱ መሰለኝ። ይሄ የምታዩት ዳቦ ደግሞ 10 ይሄ ባለ 10 የሚባል ዳቦ ነው። ይሄ ጮርናቄ ካለም የወጣ ነው። እሺ አለቀ። በጣም ነበር የሚጣፍጠው። ስለዚህ እሱንም ሁሉ ጊዜ እንገዛለን፣ እየበላን ያለ ነው። ስለዚህ ቁርሴ እንቁላል በዳቦ በጮርናቄ ነበረ። በጣም ቆንጆ ስሙዚ የምትሰራ የስሙዚ ሱቅም አለ። እዛ ደግሞ የማንጎና አቮካዶ ጁሳቸው በጣም አሪፍ ነው። እሱንም መሀል ላይ በኋላ ከምሳ በኋላ እንደ ስናክ እሱን መብላት ደስ ስለሚል እሱን እንጠጣለን። እና ያለውን የኑሮ ውድነት ወጪውን በ$10 ምን ነገር ማድረግ መግዛት ትችላላችሁ የሚለውን ከዚህ ቪዲዮ ላይ ያሳያችኋለሁ። እናንተም ስትመጡ እንግዲህ ሀሳብ ይሰጣችኋል የዚህ ሀገር የኑሮውን ሁኔታ። በድጋሚ እነዚህ ዕለት የምትገዟቸው ነገሮች ስለሆኑ አሁን የእንቁላል ዋጋ ስንት ነው? የሙዝ ዋጋ፣ የምን ዋጋ። አሁን ሙዝ ደግሞ ባለፈው እዛ ሲኤምሲ 2 ኪሎ 130 ብር። ስለዚህ አንዱ 65 ብር ማለት ነው። እዚህ እኛ ሰፈር ስንት መሰለሽ? 90 ብር 1 ኪሎ። እዚህ ጁስ ምንገዛበት ስሙዚ ምንገዛበት 60 ብር ነበር። በጣም እንትን ከተባለ 90 ብር። አይ እናት እኮ ነው በቃ ይሄ ሰፈር ውድ ነው። 90 ብር እኛ ሰፈር በጣም ውድ ነው። እና እንደዛ ይለያያል። ግን ያው ኑሮ ውድነቱ እንዳለ ነው ልላችሁ ነው። ራት እግዚአብሔር ያውቃል። ገና አላሰብነው። ገና ቁርስ በልተ መጀመራችን ስለሆነ እኔው የቀኑን ውሎ እናሳያችኋለን በ10 ብር ምን ማድረግ እንደምትችሉ።
ቅዳሜ ገች ማርገች ገበያ ልሂድ አሰብኩና ረፋድ ላይ ወጣ ጥላዬን ያስኩና ታውቂዋለሽ? ቅዳሜ ገበያ ማቀማል ያቺቲ ግብይት ቀበና አጎንብሼ መጣ ጥላዬን ያስኩና ነው ፍቅር ሸመትኩና አይደል? ፍቅርም አለው መሰለኛ። መሀል ላይ እንደስናክ ደግሞ የፍሩት ጁስ እንደዚህ መጠጣት ወስነን የሄድንበት የፍሩት ጁስ 180 ብር ነው የሚሸጠው። ቴካዌ ግን 200 የለማይ ፍርፍር የሰጠችን ይመስል። እኔ የገዛሁት የማንጎና አቮካዶ ስሙዚ በጣም አሪፍ ነው። እሺ ጋይስ አሁን የሆነ የምንሰራው ስራ ነበርና እሱን ሰርተን ስንጨርስ የመጨረሻ ሰዓቱ ሄዷል። ጠዋት ስንት ሰዓት? 10 ሰዓት በዚህ ሀገር 4 ሰዓት አቆጣጠር የበላንን ቁርሳችንን ያን ዳቦ በእንቁላል ያልኳችሁ አሪፍነቱን እንቁላል ለረጅም ጊዜ ረሃብ ይዘጋላ። ከዛ በተረፈ እስካሁን ድረስ ምንም አልበላንም። አሁን ሰዓቱ ስንት ሰዓት ነው? 6 ሰዓት አልፏል ማለት 12 ሰዓት የራሳ ምሳ ስኪፕ አድርገናል። ግን በመሀል ያችን ስሙዚዋን ስለጠጣን እሷ እንደውም ረዳችን። ስሙዚዋ ትንሽ አበርትታናለች። ለምን አሁን ወደ ቤት ከመግባታችን በፊት በልተን እንሂድ ብለን አሰብን። ከበጀታችን ውጪ ሊሆን ይችላል፣ ግን በርገር በጣም አምሮኛል። እዚህ ሀገር ከመጣው በርገር አልበላሁም እና ስማሽ በርገር የሚባል በጣም ቤቢ ከኋላ ያለቀሰች ነው። ስማሽ በርገር የሚባል የታወቀ በርገር ቤት አለ መሰለኝ። ወደዛ እያመራን ነው። ዞሮ ዞሮ ቅርብ ሰፈራችን አካባቢ ስለሆነ እዛ ሄደን በልተን እዛ ደግሞ ያለውን ሁኔታ አሳያችኋለሁ። አሁን እዛ ሄደን እንግዲህ እናያለን። $10 በላይ እናውጣ በታችን እናውጣ። መጨረሻ ላይ ካልኩሌሽኑን ካልኩሌት አድርጌ ነግራችኋለሁ። አሁን የመጨረሻ ዝናብ እየዘነበ ነው። ደንበኛ ክረምት ነው የሚመስለው። ብርዱም ቀልድ አይደለም እውነት ለመናገር። ዝናቡ የአዲስ አበባ ዝናብ እንግዲህ እንደዚህ ይገርም ነው። ይሄን ሰሞን በሙሉ ዝናብ ነው እንትኑ የሚለው። አሁን ወደ ከመገናኛ ወደ ቦሌ እንግዲህ ወደሚወስደው መንገድ ላይ ነን እንደምታዩት። ቅዳሜ ነው ዛሬ። እንደውም ቅዳሜ ስለሆነ አሪፍ ነው ትራፊኩ እንጂ ይሄ በዚህ ሰዓት በጣም ቢዚ ነበር የሚሆነው ይሄ መንገድ። እስካሁን ድረስ ያወጣሁትን እዚህ ጋር በነግራችሁ እንቁላል ለኔ ብቻ ለአንድ ሰው ስለሆነም ነግራችሁ 2 እንቁላል ለቁርሴ ወደ 40 ብር፣ ዳቦ ባለ 10 ብሩን አንድ፣ ከዛ በኋላ ጮርናቄ አንድ 50 ብር፣ በአጠቃላይ ቁርስ 100 ብር። ከዛ በኋላ ስናክ ያቺ ስሙዚ ያልኳችሁ ወደ 200 ብር። ቡና መሀል ጠጥቼ ነበረ ከሱቅ 120 ብር መሰለኝ ይሄ ካፑቺኖ ነገር። ስለዚህ እስካሁን ድረስ እሱ ወደ 500 ምናምን ብር ሆኖ አልፏል። ውሃም ገዝቻለሁ መሀል ላይ። የቦክስ ውሃ ደግሞ ውሃ እየተገዛ ነው እዛ ሀገር ውሃ እየተገዛ ስለሚጠጣች የኮዳዋ በቦክሱ እሱ ወደ 200 ብር ነው የሚሸጠው። ግማሽ ሊትር መሰለ የሚባለው ካልተሳሳትኩኝ። እነሱ ወደ 200 ብር ይሆናል በሳምንት ለውሃ ብቻ። እኔ ሰው እንዴት እንደሚኖር አላቅም። ውሃ እየገዛ እኛ ድሮ ኢትዮጵያ እያለን ውሃ መግዛት በሀሳብም አልነበረም። ከቧንቧ ነው እየጠጣን ያደግነው። ግን በሳምንት እስከ 1500 በላይ እያወጣን ነው ያለ ነው ውሃ። ይሄ የኮዳ ውሃ ለመግዛት ብዙ ውሃ ስለምንጠጣና በጣም በጣም ውድ ነው ብዬ አስባለሁ። እኔ እንጃ ሌሎች ሰዎች እንዴት ነው የምትኖሩት? ውሃ እየገዛችሁ ነው ወይ የምትኖሩት የሚለውን እስቲ ንገሩኝ። ስለ ሀገሩ ሰው ውድ ነው ብዬ አስባለሁ። እኔ እንደነገርኳችሁ እስካሁን ድረስ እንግዲህ ወደ 500 ፕላስ 120 ለቡና 620 ብር 620 አውጥቻለሁ። አሁን ደግሞ እራት የምንበላውን ካልኩሌት አድርጌ መጨረሻውን ሂሳብ ነግራችኋለሁ። ለእኔ ያወጣሁትን ሶልት፣ ቺዝ በርገር፣ ቺክን በርገር፣ ፊሽ በርገር፣ ኦኬ ታቶ ወይኔ ጉዴ! ሻይ ራሱ 200 ብር። እዚህ ሶልት የሚባል የበርገር ቤት ገብተናል። ለነገርኳችሁ የመጨረሻ ረሃብ ላይ ስለሆነ ቺዝ በርገር 730 ብር፣ የቺክን በርገር 1000 ምናምን ብር ነው። ስለዚህ በጀቴ እንደምታውቁት ታይት ስለሆነ ለቺዝ በርገሩን መርጠናል። ቺዝ በርገር 730 ብር ሲደመር ሻይ 80 ብር። ግን
ስፔሻል ሻይ ደግሞ 200 ብር። እሱን በጠየቅናት ኖሮ ምንድነው ስፔሻል ያደረገው ስፔሻል ሻዩን የሚለውን ግን ይሄ ሻዩ ራሱ ቀረፋ አለው ምናምን አለው። ስለዚህ አሪፍ ነው የሚሆነው። አሁን እንግዲህ እሱን እየጠበቅን ነው እላችኋለሁ። በአጠቃላይ በበጀቴ ውስጥ ያለው ይመስለኛል 1500 1600 ቀኑ ሙሉ የበላ ነው ሲደማመር ይሆናል እንደዛ ነው ያስባለሁ። ኤኒዌይ በርገሩ ሲመጣም እንደሚመስል አሳያችኋለሁ። ትንሽ እዚህ ቦሌ እስካለን ድረስ ደግሞ ቀረጽ አድርጌ ውጪ መንገዶቹንም አሳያችኋለሁ። ከቪዲዮ ጋራ የተያያዘ ነገር ባይሆንም ውስጡ ግን አሪፍ ነው፣ ጸዳ ያለ ነው። ሶልት በርገር ይባላል። የመጀመሪያ እንደነገርኳችሁ ከመጣሁኝ የመጀመሪያ በርገር እዚህ ነው እየበላ ያለሁት፣ የኢትዮጵያ በርገር። እንግዲህ በርገሩ መጥቷል። ቺዝ በርገር ቺፕሷ ግን አነሰች ነው አይኔ ነው አነሰች። በጣም የሚያምር ይመስላል። እስቲ ቀምሰዋለን። ያምራል። እስቲ ትልቅ ነው የመጀመሪያ ቅምሻ። ጣፍጣል። በቃ እንብላ። በልተን ጨርሰን ጉዞ ወደ ቤት። ያምራል።